በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 24 2018 በዕለተ ሰንበት በቅዳሴው ላይ የሚነበቡ ምንባባት የሚሰበክ ምስባክና የዕለቱ ቅዱስ ወንጌል ይህ ነው። በቅዳሴው ላይ የሚነበቡ ምንባባት አንደኛ ዲያቆን ወይም ገባሬ ሰናይ ዲያቆን የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 13 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 22 እስከ ፍጻሜ። ንፍቁ ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 13 ከቁጥር 20 እስከ 28። በቅዳሴው ላይ የሚሰበከው የዕለቱ ምስባክ እግዚአብሔር እግዚእ አስተርአየለነ ግበሩ በዓለ በትፍስሕት በሀበለ ያስተሐምምዎ እስከ አቅርንቲሁ ለምስዋዕ። አስተርአየለነ ግበሩ በዓለ በትፍስሕት በሀበለ ያስተሐምምዎ እስከ አቅርንቲሁ ለምስዋዕ። እግዚአብሔር እግዚእ አስተርአየለነ ግበሩ በዓለ በትፍስሕት በሀበለ ያስተሐምምዎ እስከ አቅርንቲሁ ለምስዋዕ። እግዚአብሔር እግዚእ አስተርአየለነ ግበሩ በዓለ በትፍስሕት በሀበለ ያስተሐምምዎ እስከ አቅርንቲሁ ለምስዋዕ። ትርጉም እግዚአብሔር አምላክ ነው፣ ለእኛም በራልን። እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ ይሰሩት። መዝሙር 117 ከቁጥር 27። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። የዕለቱ ቅዱስ ወንጌል የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 42 እስከ ፍጻሜ። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡት ጊዜ እየፈለጉ ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረግክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበርን አላቸው። እርሱም ስለምን ትፈልጉኛላችሁ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። እነርሱም የተናገራቸውን ነገር አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዛቸውም ነበር። እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበር። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን።